500 ሺህ የሚጠጉ ቤቶች ተገንብተዋል። ይህ ዜና ብዙ ሰዎችን አስደስቷል። ነገር ግን አንድ ትልቅ ጥያቄ አሁንም እየተጠየቀ ይገኛል። እነዚህ ቤቶች በትክክል ለማን ተገነቡ? ኮንዶሚኒየም ለረጅም ዓመታት ሲጠብቁ የነበሩ ዜጎች በቅርቡ የሚጠብቁትን ዜና ያገኛሉ ወይስ ይህ ገና የጅማሬ ደረጃ ብቻ ነው? በሌላ በኩል ደግሞ በቀጣዮቹ 5 ዓመታት 1.5 ሚሊዮን ቤቶች ይገነባሉ የሚለው እቅድ ብዙ ተስፋ ፈጥሯል። ይህ እቅድ በተግባር ይሳካል ወይስ ከዚህ በፊት እንደተሰሙ ብዙ እቅዶች ብቻ ሆኖ ይቀራል? የቤት ጉዳይ ዛሬ በኢትዮጵያ ከሚያነጋግሩ ጉዳዮች አንዱ ሆኗል። የቤት ኪራይ በየጊዜው እየጨመረ ነው። ብዙ ወጣቶችና ቤተሰቦች የራሳቸውን ቤት ለማግኘት ለረጅም ዓመታት እየጠበቁ ይገኛሉ። በዚህ ቪዲዮ ውስጥ በእርግጥ ምን ያህል ቤቶች ተገንብተዋል? ከነዚህ ውስጥ ምን ያህሉ ለዜጎች ተላልፈዋል? አዲሱ 2019 እቅድ ምን ይዟል? የመንግስትና የግል ዘርፍ ትብብር ለቤት እጥረቱ መፍትሄ ሊሆን ይችላልን? እነዚህን ሁሉ በተረጋገጠ መረጃና በዝርዝር እንመለከታለን። ስለዚህ ይህንን ቪዲዮ እስከ መጨረሻው ተከታተሉ። ምክንያቱም በመጨረሻ ብዙዎች የሚጠብቁትን ይህ እቅድ በእኛ ህይወት ላይ ምን ለውጥ ያመጣል የሚለውን ጥያቄም በግልጽ እንመለከታለን። ከመጀመራችን በፊት እንደዚህ ያሉ ወቅታዊ የኮንዶሚኒየም የቤቶች ግንባታ፣ የኢኮኖሚና የመንግስት ውሳኔዎችን በቀዳሚነት ለማግኘት ቻናላችንን ሰብስክራይብ ያድርጉ። አሁን ወደ ዝርዝር መረጃው እንግባ። የአዲስ አበባ ከተማ አስተዳደር ባለፉት 5 ዓመታት በሁሉም የቤት ልማት አማራጮች ከ496 ሺህ በላይ ቤቶችን ገንብቶ ማጠናቀቁን የከተማዋ የቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ አስታወቁ። ቢሮው የቤት ፍላጎትና አቅርቦትን ለማቀራረብ የመንግስትና የግል አጋርነትን ጨምሮ 5 አዳዲስ አሰራሮችን በመቅረጽ ስኬታማ ስራዎችን ማከናወኑን ገልጿል። የቢሮ ኃላፊዋ ለአዲስ ሚዲያ ኔትወርክ እንደተናገሩት በተጠናቀቀው የ2018 በጀት ዓመት 100 ሺህ ቤቶችን ለመገንባት ታቅዶ የነበረ ቢሆንም ከተያዘው እቅድ በላይ ከ197 ሺህ በላይ የሚሆኑ ቤቶች ተገንብተው መጠናቀቃቸውን አስረድተዋል። ከነዚህም ውስጥ 50,305 የሚሆኑት ቤቶች በከተማ አስተዳደሩ ልዩ ትኩረት ተሰጥቷቸው በመንግስት በጀት እየተገነቡ ያሉ መሆናቸውን ኃላፊዋ ጠቁመዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ይፋ ያደረጉትንና በቀጣይ 5 ዓመታት በሀገር አቀፍ ደረጃ 1.5 ሚሊዮን ቤቶችን ለመገንባት የታቀደውን ግዙፍ ፕሮጀክት በማንሳትም የአንበሳውን ድርሻ የምትወስደው አዲስ አበባ ከተማ የራሷን እቅድ በእጥፍ አሳድጋ ወደ ሙሉ ትግበራ መግባቷን ገልጸዋል። ለ2019 በጀት ዓመት ግንባታ የሚሆኑ መሬቶችን የማዘጋጀት፣ የኮንትራክተሮችና አማካሪዎችን የመለየት እንዲሁም የሰው ኃይል ሪፎርም ስራዎች ቀድመው መጠናቀቃቸውን አረጋግጠዋል። በጥራት ላይ ድርድር ሳይደረግ ወጪንና ጊዜን የሚቆጥቡ አዳዲስ የቴክኖሎጂ አማራጮችም በስፋት ጥቅም ላይ መዋል መጀመራቸውን ኃላፊዋ ጨምረው ገልጸዋል። በሌላ በኩል ባለፉት 5 ዓመታት ማህበራዊ ኃላፊነታቸውን በሚወጡ ባለሀብቶችና በበጎ አድራጊዎች አማካኝነት ዝቅተኛ የኑሮ ደረጃ ላይ ለሚገኙ ዜጎች ከ46 ሺህ በላይ ቤቶች ተገንብተው መተላለፋቸውን አስታውቀዋል። ይህ ሰው ተኮር የበጎ አድራጎት ስራ ተጠናክሮ እንደሚቀጥልና በተለይም አሁን ባለው የክረምት የበጎ ፈቃድ አገልግሎት ወቅትም ዝቅተኛ የኑሮ ደረጃ ላይ ያሉ የህብረተሰብ ክፍሎችን ተጠቃሚ የሚያደርጉ የቤት እድሳትና ግንባታዎች በየክፍለ ከተማው በስፋት እየተከናወኑ እንደሚገኙ ጠቁመዋል። ክቡራትና ክቡራን እንደተመለከትነው ባለፉት 5 ዓመታት በቤቶች ግንባታ ዘርፍ ከፍተኛ ስራዎች መከናወናቸው ተገልጿል። ይህ በራሱ አበረታች እርምጃ ቢሆንም ዋናው ጉዳይ የተገነቡት ቤቶች በግልጽ በፍትሃዊና በፍጥነት ለተጠቃሚዎች መድረሳቸው ነው። የቤት ፍላጎት ከዓመት ወደ ዓመት እየጨመረ ባለበት ሁኔታ የሚጀመሩ አዳዲስ ፕሮጀክቶች ብቻ ሳይሆን የተጀመሩትም በጊዜያቸው ተጠናቀው ለዜጎች መተላለፋቸው እጅግ ወሳኝ ነው። በተጨማሪም ለቀጣዮቹ ዓመታት የተያዙ እቅዶች በተግባር እንዴት እንደሚፈጸሙ የሚታይ ጉዳይ ነው። በመሆኑም ዜጎች ከሚወጡ ይፋዊ መግለጫዎች ጋር በመከታተል ትክክለኛ መረጃን ማግኘት ይኖርባቸዋል። በቤት ዘርፍ የሚደረጉ ማንኛውም ማሻሻያዎች የሚጠቅሙት ለአንድ ሰው ብቻ ሳይሆን ለመላው ህብረተሰብ ነው።
የቤት አቅርቦት ሲጨመር የኪራይ ጫናን ለመቀነስ፣ የከተማ ልማትን ለማፋጠንና የዜጎችን የኑሮ ሁኔታ ለማሻሻል አስተዋጽኦ ሊኖረው ይችላል። እኛም በዚህ ቻናል ከቤቶች ግንባታ፣ ከኮንዶሚኒየም ዕጣ፣ ከመንግስት አዳዲስ ውሳኔዎች፣ ከኢኮኖሚና ከሌሎች ወቅታዊ ጉዳዮች ጋር የተያያዙ የተረጋገጡ መረጃዎችን በቀጣይነት እናቀርባለን። እርስዎ በዚህ ጉዳይ ምን ያስባሉ? የተጀመሩት የቤት ግንባታ ፕሮጀክቶች የዜጎችን የቤት ችግር በበቂ ሁኔታ ይፈታሉ ብለው ያምናሉ? ወይስ ተጨማሪ እርምጃዎች ያስፈልጋሉ? ሐሳባችሁን በኮሜንት አካፍሉን። እንደዚህ ያሉ ወቅታዊና ተረጋግጠው የሚቀርቡ መረጃዎችን በቀዳሚነት ለማግኘት ቻናላችንን ሰብስክራይብ ማድረግ አይርሱ። ስለተከታተላችሁን ከልብ እናመሰግናለን። በሚቀጥለው ቪዲዮ ሌላ ጠቃሚ መረጃ ይዘን እስክንገናኝ ሰላም ቆዩ።